ዋዳ ይመስለኛል። ከመሆነው ተነስተህ በቅርብ የሚያቀኝ ሰው ካለ መሆነው አለ አይደል ወይ ደግሞ የምጠማው ምናፍቀው እነዚህን በንግግር በተግባር በስብከት ልገልጣቸው ይችላል። ስለዚህ አንደኛ በዛ ይታወቃል እንትኔ ምን የት ሰፈር እንዳለው የት ሰፈር እንደምውል አንዱ እሱ ነው። ግን በጣም ጴንጤ ላለመሆን ልጣር ማለት የሆነ እንትኑ ንግግሬ እንዲደምቅ ፈልጌ አይደለም። ኢየሱስ ዝም ብሎ ይናፍቀኛል። በስጋ ማየት እንደዚህ ሁሉ ይናፍቀኛል። እያገለገልኩ ሰው እንዲሆን እንጓጓለሁ። ምናፍቃቸው አሉ አይደል? የጌታ መንግስት እንዲሰፋ፣ ሰዎች እንዲድኑ፣ አጥቢያዎች እንዲተከሉ፣ ሰው ከዚህ በላይ እንዲድን ቦታ አጥቢያ እንትን ወንበሮቻችን ታሪክ እንዲሆኑ፣ ህዝብ እንደ ጎርፍ እንዲሆኑ እነዚህ ናፍቆቶች ጉጉቶች እንዳሉ የተጠበቁ እንደ ማንኛውም አማኝ የተጠበቁ ሆነው ጥያቄው በጣም ስብስብ ያለ ስለሆነ ስብስብ ያለ ልመለስልህ ብዬ ነው። ሰው እኔን አይቶኝ ይድን ዘንድ አይችልም አለው ሙሴ። ሙሴ ታውቃለህ ክብርህን አሳየኝ ያለው እልፍ እግዚአብሔርን ጉድ ካየ በኋላ ነው። እንዴ በቃ በሰላም ልሰብሰብ የሚባልበት እድሜ 120 ዓመቱ ላይ ነው እኮ የጠየቀኝ ጥያቄ። በቃ አንዳው እድሜ 120 ዓመት ሆኖታል፣ አርጅተሃል፣ በፊት የመውጣት መግባት አትችልም አለው ይላል። ካሁን በኋላ ደግሞ እንዳትጠይቀኝ ዘዳግም 2 ላይ ያለው ቃል ማለት ነው። ሲጨርስ ዮርዳኖስ ቀይ ባህር ሲከፈል አይኑ ያየ፣ ውሃ ወደ ደም፣ ደም ወደ ውሃ፣ በትር ወደ እባብ ወደ በትር እንዲህ ሲሄድ ያየ፣ ከጭንጫ ከምንም ጋር ያልተገናኘ እንዲህ ድርቅ ያለ ክው ያለ ድንጋይ ላይ ውሃ ሲንደሎዶል ያየ፣ ደመና እንዲህ ሲታይ ሲመራው፣ ቀን ቀን ላይ ጥላ፣ ሌሊት ሌሊት ላይ ደግሞ የእሳት አምድ ሲሆን ያየ፣ መና ሲዘንብ ሰው ሁሉ መልቀሚያ ይዞ ወጥቶ ሲሰበስብ ያየ፣ ሰው ሁሉ እባብ ተነድፎ የነሐስ እባብ ስራ ተብሎ የነሐስ እባብ ሰርቶ ሰው ሁሉ እባቡን እያየ ሲድን ያየ፣ ጠላቶቻቸውን እግዚአብሔር ድል እየነሳቸው በብዙ በአሕዛብ መንግስታት መካከል አቋርጠው ሲሄዱ ያየ፣ እንደ እግዚአብሔር የለም የሚያስብል ሚራክል በአይኖቹ ሲያይ ያየ ሰው at the end of the day ምንድነው የተጠማው? ልህ አይለው እና ያምራል። አንዳንድ ጊዜ አጋንንት ሲጮህ ደስ ይላል። ሰው ነፃ ሲወጣም ሰው ሲድን ሚራክል ሀፕን ሲያደርጉ እግዚአብሔር እንዳለ ፍጥረት ሲመሰክር ሰው ሁሉ በትክክል እግዚአብሔር ለመከተል በሚበቃ ቁመና ላይ ሲሆኑ ማየት እነዚህ ሁሉ ደስ ይላሉ። መጨረሻ ላይ ግን ክብርህን አሳየኝ ነው የሚለው። ሌሎቹ ትርጉሞች ላይ ራስህን ልይህ አለው። ለዚህ ነው ሰው እኔን አይቶ ይሄ ጥያቄ ሙሴ መጠየቁ በጣም ነው የሚደንቀው። ብዙ ጊዜ ንግግሮቹን ሲሰበኩ የምሰማው ጥያቄው እንዴት ተፈጠረበት በራሱ አይደንቅም? ምን ቀረው እስቲ ንገረኝ። እንዳውም አንድ ጸሐፊ ምን ይላል? በሙሴ የተገለጠው ክብር ወይም በሙሴ ላይ እግዚአብሔር ይሰራ የነበረው ነገር በሙሉ በሌላ ብዙ አልተደገመም ብሎ ጽፎ አንብቤያለሁ። አልተደገሙም፣ በሙሴ የተገለጡት ሚራክልስ አልተደገሙም አይነት ነገር የለም። ይሄንን ሁሉ ካየ በኋላ ነው እንደዛ ያለው። አየ ሲቆይ እየተፈጠረበት ያለው ረሃብ የራሱ የእግዚአብሔርን ማየት ረሃብ። ስለዚህ እኔ በዚህ ደካማ ልምምዴ በመጨረሻ ዘመኔ ላይ በቀረኝ ጊዜ ላይ ጌታን ኢየሱስን ባየውና እንደ ሞተ ሰው በወድቅ እሱ ቢሰበስበኝ አይዞ ብሎ ቢያነሳኝ በቃ እንደዛ ውይሽ አደርጋለሁ፣ ናፍቃለሁ። በዚህ አይኔ ራሱ እንደዚህ ከዛ ሙትት ድፍት ብል እልቅ ብል ማለት ነው። አሁን ይህ አይነት ጥያቄ አሁን በቂ መልስ ላይሆን ይችላል። ሰው ላይማርበት ይችላል። ግን
እንደዚህ ይናፍቀኛል